ዛሬ የልጆቻችሁ የባህሪ ችግር መንስኤው ጓደኛ ሳይሆን በእጃቸው ያለ ስማርት ስልኮችና ሶሻል ሚዲያ ነው። ስልክ የልጅሽን ትኩረት፣ ስሜት እና ባስ ስልም ከአንቺ በበለጠ ስብዕናውን ወይም ፐርሰናሊቲውን የሚቀርጸው በስልክ ያለው ሶሻል ሚዲያ ነው። በአግባቡ ከተጠቀመው አስተማሪ ሊሆን ቢችልም ከቁጥጥር ውጭ የሆነ የሶሻል ሚዲያ አጠቃቀም የልጅሽን ሙሉ ማንነት ቀስ በቀስ እያበላሸ ይሄዳል። ይሄ እንዳይሆን ቀጥሎ የምናያቸውን የሳይኮሎጂ የመፍትሄ አማራጮች በጥንቃቄ ተከታትለሽ መፈጸም ይኖርባቸዋል። የመጀመሪያው በየእድሜ ደረጃቸው የሚመከረው የስክሪን ታይም ምንድን ነው የሚለውን ማወቅ ማለት ልጆች በየእድሜ ደረጃቸው እንግዲህ ሙሉ በሙሉ ማስተው በጣም ስለሚከብድ ይቻላል፣ ግን ብዙ ስለማይመከር ብዙ አድካሚ ስለሆነ ሙሉ በሙሉ ከማስተው በየእድሜ ደረጃቸው የሚመከር ሰዓት አለ፣ የስክሪን ታይም አለ። ያንን መከተል ነው የሚመከረው። ያንን ተጠቅሞ መከልከልና መፍቀድ። ለምሳሌ ከ0 እስከ 2 ዓመት ያሉ ከሆነ በፍጹም በምንም ታምር ስልክ አይመከርም። በምንም ምክንያት እድሜያቸው ገና ከተወለዱበት ጊዜ ጀምሮ እስከ 2 ዓመት ባለው የእድሜ ርዝማኔ ውስጥ በፍጹም ስማርት ስልክ አትስጧቸው። ጌምም ሌላም ይሄ የሚታዩ አሻንጉሊቶችንም የህፃናት ፊልሞችንም ካርቱን ፊልሞች በፍጹም እንዲመለከቱ አትፍቀዱላቸው። ከ2 እስከ 5 ዓመት ያሉ ከሆነ ግን በቀን ቢበዛ ለ1 ሰዓት በተለያዩ ሰዓታት ማለት ነው፣ ለዚያውም እየተቆጣጠራችሁ እንትን እንዲሉ እያዝናኑ የሚያስተምሩ ኮንተንቶችን ብቻ እንዲመለከቱ ቢፈቀድ ችግር የለውም። ከ2 እስከ 5 ከሆኑ ለ1 ሰዓት በአንድ ቀን እንዲጠቀሙ ማድረግ። ያ ማለት አንድ ቁጭ ብሎ 1 ሰዓት እንዲመለከቱ ሳይሆን 20 ደቂቃ ጠዋት ሊሆን ይችላል፣ ከሰዓት 40 ደቂቃ እንደሚያመቻቸው አይነት ማለት ነው። እድሜያቸው ከ5 በላይ ከሆነ በስነስርዓት መቆጣጠር የሚያስችሉ ስልቶች እየተከተላችሁ ማስጠቀም፣ ታይም ሊሚት መጠቀም ይቻላል። እዚህ ጋር ለምሳሌ ዝም ብለው ከትምህርት ቤት መልስ ቲቪ ወይም ስልክ እያዩ እንዲያመሹ ሳይሆን ምን ማድረግ ትችያለሽ? የቤት ስራሽን ስትጨርሺ ለ30 ደቂቃ የካርቱን ፊልሞችን ማየት ትችያለሽ ማለት እንደዚህ ታይም ሊሚት ማድረግ ከ5 ዓመት በላይ ሲሆኑ፣ ወይም ስልኮች ከሆኑ ስማርት ስልኮች ያንቺን ስልክ ያው በዚህ ነው መቼ ስልክ አይኖራቸውም እነሱ የእናንተን ነው የወላጅን ስልክ ነው እና የሚጠቀሙት። ስትሰጧቸው ከሆነ ከ40 ደቂቃ ከ30 ደቂቃ በኋላ ስልኩ ራሱን እንዲዘጋ ማድረግ ያው ስለሚቻል ማለት ነው። እና ብዙ ያለው ነው ቲክቶክ ከፍተው ለልጆች የሚሰጡ፣ ፌስቡክ ከፍተው ለልጆች ለህፃናት የሚሰጡትን አለው እና አፑ ራሱ እንዲዘጋ ከ30 ደቂቃ በኋላ ሞልታችሁ ሴቲንጉን አስተካክላችሁ ስጧቸው። ከዚህ በላይ ሲሆኑ ቲቪም ተመሳሳይ የሆነ ስራ ካደረጉ በኋላ እንዲሰሩ እንደ ሽልማት እንደ በጎ ሽልማት አድርጎ ፊልሞችን እንዲያዩ፣ አስተማሪ ፊልሞችን የሆነ ስራ ሲጨርሱ እንዲያዩ መፍቀድ ተመራጩ መንገድ ነው። የመጀመሪያው ይሄ ነው፣ በየእድሜ ደረጃ የሚመከረውን የስክሪን ጊዜ ተገንዝቦ በዛው ልክ ማስኬድ። ሁለተኛ ከመጠን በላይ ይሄ የስክሪን ላይ ማሳለፋቸው የሚያስከትለውን ጉዳት በደንብ መገንዘብ ያስፈልጋል። እና ከልክ ያለፈ ከስልክ ጋር ያለ ግንኙነት ልጆችን በብዙ መንገድ ይጎዳቸዋል። ትኩረት ማድረግ መቸገር፣ የአቴንሽን ችግር፣ የእንቅልፍ ችግር፣ ቶሎ ቁጡ መሆን ሊስተዋልባቸው ይችላል። ለምሳሌ በታብሌት ላይ ሰዓታት የሚያሳልፍ ልጅ ከጓደኞቹ ጋር ለመጫወት ይደብረዋል፣ ምንም ጥያቄ የለውም። ትኩረት የሚፈልጉ ስራዎች ተረጋግቶ ለጥቂት ጊዜ ለመስራት ያቅበጠብጠዋል፣ ያቁነጠንጠዋል። ለምን? ግልጽ ነው። በቲክቶክ በሰከንዶች ውስጥ ስክሮል በማድረግ ብቻ የሚፈልገውን ያያል። በሰከንዶች ሽርፍራፊ ውስጥ አንዴ ስክሮል በማድረግ የሚፈልገውን ኮንተንት ያያል። የማይፈልገውን ቶሎ ማሳለፍ ይችላል። ህይወት ላይ እንደዛ አይደለም፣ ሪል ላይፍ ላይ እንደዛ አይደለም። ከዚህ ጋር ይጋጭበታል ማለት ነው። እና አእምሮ ለፋስት ስቲሙሌሽን፣ ይሄ ለረዥም ጊዜ ለማይጠቅሙ ነገሮች አላስፈላጊ ዶፓሚን ያባክናል ማለት ነው። እና የደስታ ሆርሞን ይባላል ዶፓሚን። እና ያንን ከመጠን በላይ እንዲመነጭ በማድረግ ያባክነዋል። ያንን ሆርሞን በሌሎች ደስታ የሚሰጡ ነገሮች ላይ ሲደርስ ደስታ ኦልሬዲ ተማጦ አልቆ ነው የሚሆን ማለት ነው። እና ሰፊ ርዕስ ነው ይሄ። ዶፓሚን ሳይንስ ሰፊ ነው። ምናልባት በሌላ ቪዲዮ እንመለስበታለን። ኢንተርኔት ሲጠፋ ወይም ባትሪ ሲያልቅ
እውነታው ዓለም ምንድን ይሆንበታል? ልጁ ቦሪንግ ይሆንበታል፣ አሰልቺ ይሆንበታል። ይህ ፓተርን ሲደጋገም ለዲፕሬሽን ለድባቴ የመዳረግ እድሉ ከፍ ያለ እንደሆነ ጥናቶች ያመለክታሉ ወላጆች። ስለዚህ ምን ያህል አደገኛ ነገር እንደሆነ መገንዘቡ የመጀመሪያው የእናንተ እንትን ነው። ልጁ ሪሊ በህይወት ሪል ላይፍ ላይ ከስልክ ውጭ ከቲቪ ውጭ ባለው ዓለም ላይ ነገሮችን ምን ያህል ደረጃ ተጋፍቶ ይወስናል ይሰራል የሚለውን የሚወስነው ሶሻል ሚዲያ ሳይጠቀም በሚቀር ሶሻል ሚዲያ ኢንተርኔትም ጠፍቶ ባትሪም ዘግቶ ካርድም አልቆ ምንም ሳይቁነጠነት መቀመጥ ስችል ጠንካራ ልጅ እንዳለች መረዳት ትችላለች። ለአንድ ቀን ኢንተርኔት ስጠፋ በጣም የሚቸገር እንደውም ረብሽ ቤት ውስጥ ሌላ አይነት ባህሪ የሚያሳይ ከሆነ እንግዲህ ይሄ ትልቅ ምልክት ነው የሆነ ችግር ውስጥ እንዳለች ማለት ነው። እና ጥንቃቄ ማድረጉ ወሳኝ ነው። ሶስተኛ ጤናማ የሆኑ የዚህ የሶሻል ሚዲያም ይሁን ጠቅላላ ዲጂታል ቴክኖሎጂዎች አጠቃቀም ላይ አሁንም ሌላ ግንዛቤ የሚያስፈልግ ወሳኝ ጉዳይ ነው። በነገራችን ላይ ሊሚት ማድረግ ብቻ ሳይሆን ቅድም አንደኛ ላይ ያየነው ሊሚት አድርጉ ብለናል አይደል? በሰዓት ያ ብቻ ሳይሆን ጋይድ ማድረጉ ነው ተመራጩ ዘዴ። ለምሳሌ እንመልከት። ቲክቶክም ይሁን ሌላ ሶሻል ሚዲያ አብረሽው ወይም አብረሻት ተመልከሽ፣ ተዝናኑ አብራችሁ። ተመሳሳይ ከልጅሽ ጋር ቁጭ ብለሽ የምታዩ ለማየት የማያሳቅቅ አይነት ይዘት ያለው ኮንተንት ቪዲዮ፣ ጽሁፍ ከሆነ አብራችሁ ቁጭ ብላችሁ እዩ፣ ሳቁ፣ ተዝናኑ። ትምህርታዊ የሆኑ ቪዲዮዎች ብቻ እንዲመጣልሽ ማድረግ ትችላለሽ፣ አድርጊ። እያዝናኑ የሚያስተምሩ ማለት ነው። እና አንቺ እንደዛ የምትጠቀሚ ከሆነ የስልክሽ ላይ ቀላል ነው። በ3 4 5 6 ቪዲዮዎች ከፍተሽ ላይክ ማድረግ ነው። እነዛ ቪዲዮዎች ስር ኮመንት ማድረግ ነው፣ የሚያስተምሩ ቪዲዮዎች ማለት ነው። እንደዛ ያለ ቪዲዮ ነው አልጎሪዝሙ የሚያመጣልሽ። ቲክቶክም፣ ሌላም ዩቱብም፣ ሌላ ፌስቡክም፣ ሌሎች የሶሻል ሚዲያ አይነቶችም እና ያ እንዲመጣልሽ አልጎሪዝሙን የማህበራዊ ሚዲያ የአሰራር ስርዓቱን ላይክ በምታደርጋቸው፣ ሼር በምታደርጋቸው፣ ኮመንት በምታደርጋቸው ቪዲዮ ተመርኩዘው ስለሆነ የሚያመጡልሽ ተመሳሳዩን እያዝናኑ የሚያስተምሩ ለልጆች ማይጎረብቱ ይዘቶች ብቻ ተከተይ። አንቺም ያው ለልጅሽ ከዛ በላይ የሚያሳስብሽ ነገር ስለሌለ በእርግጠኝነት። ሶስተኛ በምንም ሁኔታ እየተበላ ማዕድ ቀርቦ ስልክ መጠቀም እንደማይቻል ማስጠንቀቅ። በምንም ታምር ምግብ ቀርቦ ስልክ መጠቀም እንደማይቻል ማስጠንቀቅ። አራተኛ በምንም ታምር አሁንም መኝታ ክፍል ስልክ ይዞ መግባት እንደማይቻል ማስተማር፣ ከዚያ መከልከል። በምንም ታምር እነዚህን ሁለቱን ደንብ ከአርጋችሁ ካወጣችሁ በእርግጠኝነት ይሰማችኋል። ምግብ ቀርቦ አይቻልም፣ መኝታ ክፍል ስልክ ይዞ ገብቶ ማታ እንትን ማለት አይቻልም መጠቀም የሚለውን በደንብ አስጠንቅቆ መንገር፣ ማስተማር መጀመሪያ፣ ከዛ መከልከል በተግባር ማለት ነው። አስተማሪ ቪዲዮ አብራችሁ እያያችሁ ከሆነ ቪዲዮ ሲያልቅ ከተዝናናችሁ በኋላ የኔ ወድ እስቲ ከዚህ ቪዲዮ ምንድን ተማርሽ ብሎ መጠየቅ። ይህ ልማድ ስክሪን ታይማችሁን ወደ መማማሪያ ታይም እንድትቀይሩ የሚያደርግ በጣም ውጤታማ ስትራቴጂ ነው። ይሄ ቦሪንግ የሆነ አሰልቺ የሆነ ቪዲዮ፣ አሰልቺ የሆነ ትምህርት ቤት እነሱ የሚማሩትን እዩ እያልኩ አይደለም፣ ግን አሉ ብዙ የሚያስተምሩ ቪዲዮዎች አሉ ለህፃናት የሚሰሩ እያስተማሩ ነገር ግን በጣም ደግሞ የሚያዝናኑ አሉ። እነዛን አብራችሁ አይታችሁ ተዝናንታችሁ ስቃችሁ፣ ግን አንድ ጥያቄ ብቻ መጨረሻ ላይ ጠይቋቸው። በዛውም የማስታወስና የትኩረታቸውን ደረጃ ትለኩበታላችሁ ማለት ነው። የአንቺ ሚና ልጆችሽን ከቴክኖሎጂ ማራቅ ሳይሆን ቴክኖሎጂው ላይ ጥገኛ ያልሆነ ወይም በተገቢው ደረጃ መጠቀም የሚችል ጠንካራ ልጅ እንዲኖርሽ ማድረግ ነው። አንዳች ቁም ነገር ካገኛችሁ ከዚህ ቪዲዮ ላይክ እንድታደርጉ በአክብሮት እጠይቃለሁ። ከስልክ ጌም፣ ቲክታክ ጋር ተያይዞ ከልጃችሁ ጋር የገጠማችሁ ነገር ምንድን ነው? እስቲ ታች ኮመንት አድርጉ፣ እንወያይበታለን። ሌሎቻችን መማሪያ ይሆናል። በቀጣይ በራሱ የሚተማመን ጠንካራ ልጅ ለማሳደግ የሚጠቅሙ ወሳኝ በሳይኮሎጂ ምርምር የተደገፉ 8 ምርጥ ጥቆማዎችን ይዘን እንመጣለን። እስከዚያው ደህና ቆዩ።